በእርግዝና ክትትል ወቅት አልትራሳውንድ ታይተሽ ከረጢት ብቻ ነው ያለው ተብለሻል። ሰላም ጤና ይስጥልን። ዶክተር ተዋበ እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። አልትራሳውንድ በምንሰራበት ጊዜ ማህፀን ውስጥ ከረጢት ብቻውን ልናገኝ እንችላለን። ይህም ብዙ ጊዜ የሚከሰተው በዘረመል ችግር ሲሆን ይህም 60% ለሚሆነው ከሁለት ወር በፊት ለሚከሰት የውርጃ ምክንያት ሊሆን ይችላል። ብዙ ጊዜ ይህ የብላይትድ ኦቨም ወይም ደግሞ ከረጢት ብቻውን በምናገኝበት ጊዜ ብዙ ጊዜ በሚቀጥለው እርግዝና ተደጋጋሚነት አይኖረው። ስለዚህ ከረጢት ብቻ ማህፀን ውስጥ አልትራሳውንድ ስናገኝ ማድረግ ያለብን ከ10 ቀን በኋላ ድጋሚ አልትራሳውንድ በማየት ልጅ ወይም ደግሞ ጽንስ ከልብ ምት ጋር አብሮ መታየት ይኖርበታል። ይህን ካላገኘን እርግዝናው ያለው ከረጢት ወይም ደግሞ ጀስቴሽናል ሳክ ብቻ ነው ማለት ነው። ስለዚህ መፍትሄው ምንድነው? 3 መፍትሄዎች አሉት። አንደኛ በራሱ እንዲወጣ ከ1 እስከ 2 ሳምንት መጠበቅ ይኖርብናል። ሁለተኛ በመድኃኒት እንዲወጣ ማድረግ፣ ሶስተኛ ኤምቪኦ ወይም ደግሞ በመጠረግ እንዲወጣ ይደረጋል ማለት ነው። ይህም ውርጃ ከተከሰተ በኋላ ብዙ ጊዜ ከ2 ሳምንት በኋላ የወር አበባ በትክክል መምጣት ይጀምራል ማለት ነው። እናመሰግናለን። ተመሳሳይ መረጃ ለማግኘት ፔጃችን ይከታተሉ።